ኢትዮጵያውያኑ ወላጆች $205 ሚሊዮን ካሳ በፍርድ ቤቱ ተፈርዶላቸዋል። እነዚህ ኢትዮጵያውያንም እንግዲህ በ2021 በፈረንጆች ማለት ነው የሌበር ዴይ ለማክበር በአካባቢያቸው በቅርብ ርቀት ላይ የሚገኝ አንድ ግለንውድ አድቬንቸር ፓርክ በሚባል ፓርክ ውስጥ እንግዲህ ለመዝናናት ይሄዳሉ። ከሄዱም በኋላ በአንድ አስፈሪ መጫወቻ ላይ ይወጣሉ። መጫወቻው አይነትም እንግዲህ ወገባቸው ላይ እንዲሁም የተለያየ ቦታ ላይ ቀበተው በማሰር ረዥም ርቀት ወርታች ወይም ደግሞ ወደ ላይ የሚወዛወዙበት ወይም ደግሞ የሚለቀቁበት አስፈሪ የሆነ መጫወቻ ላይ ለመጫወት ይወጣሉ ማለት ነው። በዛም ወቅት እንግዲህ የፓርኩ ሰራተኞች በግዴለሽነት የቀበቶውን በስነስርዓት ባለማሰራቸው ምክንያት እንግዲህ ልጅቷ ይህ መጫወቻ በሚጀምርበት ሰዓት ላይ ተስፈንጥራ ከ34 ሜትር በላይ እንግዲህ በመዝልና በመውደቅ ህይወቷ ማለፍ ችሏል ማለት ነው። ይህች የ6 ዓመት ኢትዮጵያዊ ህፃንም እንግዲህ በወቅቱ ህይወቷ ካለፈ በኋላ ቤተሰቦቿ ክስ መስርተው የክሱ ሂደት ለ4 ዓመት ያክል ሄዶ ነበረ። የዚህ አድቬንቸር ፓርክ ባለቤቶችም እንግዲህ በጎን በኩል ለመደራደር ብዙ ጥረቶችን አድርገው ነበር። ነገር ግን ቤተሰቦቿ ክሱም በፍርድ ቤት አስቀጥለው በአሁኑ ሰዓት የ$205 ሚሊዮን የካሳ ክፍያ ተፈቅዶላቸዋል ማለት ነው። የፓርኩ ባለቤቶች ብዙ የሆኑ መከራከሪያ እንዲሁም ደግሞ የይግባኝ ሀሳቦችን አቅርበው ነበር። ነገር ግን አልተፈቀደላቸውም። ምክንያቱም ማሽኑ ችግር ነው ብለው መጀመሪያ ላይ ተናግረው ነበር። ነገር ግን የማሽኑ አምራች ድርጅትም እንግዲህ በግዴለሽነት እንዲሁም ደግሞ ቀበቶ ባለማሰር የተፈጠረ አደጋ እንደሆነ ማረጋገጫዎችን አምጥቶ ይህ ውሳኔ በፓርኩ ላይ ተወስኗል ማለት ነው። የእነዚህ ኢትዮጵያውያን ቤተሰቦችም የልጃቸውን ህይወት ባይመስላቸውም ያገኙት ካሳና ፍትህ ግን እጅግ የሚገባ እንዲሁም ደግሞ ጥሩ ስሜት የሚፈጥር ነው ማለት ነው። በአዲስ መረጃ መንሳሌ ፕላስ ምልክቶን የተጫኑት ቤተሰብ ሁሉ መልካም ቀን